ሰላም ሰላም ሰላም፣ እንዴት ናቸው? ክብር ለመድኃኔዓለም። የመድኃኔዓለምን ታምር ልነግራችሁ ነው የመጣሁት። ውድ የቲክቶክ ቤተሰቦቼ ኦርቶዶክሳውያን በጠቅላላ ምን ሆነ መሰላችሁ? በዚህ ባለንበት አሁን ያለፈው የመድኃኔዓለም ዕለት እኔ ለገና ፕሮግራም ሽር ጉድ ስል ያው ዶሮ ለመስራት እንትን ሽንኩርት ምናምን አዘገጃጀሁና ሽንኩርቴን ለመፍጨት ስል በነበረኝ ማሽን እየፈጨሁኝ ከዛ በኋላ ማሽኑ ሁለቴ ፈጭቶ በሶስተኛው ቀጥ ብሎ ተበላሸብኝ። ከዛ በኋላ ያልኩኝና በቃ ተነስቼ ልገዛ ወጣሁ። ከዛ ወጥቼ አቅራቢያዬ ወዳለው ሾፒንግ ሄጄ ገዝቼ የሽንኩርት ማሽኑን ገዛው መጣሁና ሁልጊዜ ከዩዥዋሊ የምንጠቀመው የሆነ አዲስ ነገር ስንገዛ መቀስ ተጠቅመን ነገሮችን ሁሉንም እናላቅቃለን። የሆነ ሎክ ነገር አለ፣ የፕላስቲክ ሎክ አይደለ? እሱን በመቀስ ነበረ ማላቀቀውና የዛኔ ውጥት ሳደርገው ሁሉም የተላቀቀ ነው። ምንም የተያያዘ ነገር የለውም። ያንን ማሽኑን ሽንኩርት የሚደረግበትን አጣጥቤ ብዬ ከዛ ማሽኑን ቁጭ አደረኩኝና ልፈጭ እንደዚህ ስል ጫፍ ሶኬቷን መሰኪያዋ ላይ ይሄ ዚፕ ሎኩ ነገር የለም፣ የፕላስቲክ ሎክ፣ እሱ ብቻ አለ ማለት ነው እንትኑ ላይ ሶኬቱ ላይ። ከዛ በኋላ ቆይ አልኩኝና አጠገቤ ቢላ ነበረ። ቢላውን አንስቼ እንደዚህ አድርጌ እንደዚህ ስል አይኔን ብስት አደረኩት። ከዛ እንዴት እንደሆንኩ አላቅም ብዬ ጮኩኝ። እየሮጥኩኝ ሄድኩኝና በመስታወት አይኔን አየሁት። አይኔን ሳየው አይኔ ነጩ ፓርት ብስት ብሎ ብሌኑ ደግሞ እንደዚህ ተጭሯል። ከዛ በኋላ ወይኔ መድኃኔዓለም፣ ወይኔ በለተቀንህ በቃ አይኔ ጠፋ፣ ወይኔ ብዬ ብዬ አለቀስኩኝ። ከዛ በኋላ ባለቤት የነበረ በቃ አይኔን አጠፋሁት አልኩት። እየበረረ ይዞኝ ወደ ኢመርጀንሲ ሄደ። ከዛ ኢመርጀንሲ ሲሄድ አይኔ እንደዚህ ይደማል፣ ደም በቃ መቆም የለውም በጣም። እነሱም ቶሎ ብለው አስገቡኝ። ከዛ በኋላ የአይን ዶክተር መጥቶ አየው። በጣም ተጎድቷል፣ ተጭሯል አይንሽ፣ እንትኑ ቦሉ ነጩ ቦሉ ተበስቷል፣ ብሌኑ ደግሞ ከላዩ ተጭሯል አለ። ከዛ እሑድ ቀን ነበረ። በንጋታው የመድኃኔዓለም ቀን በኢትዮጵያ እሑድ የመድኃኔዓለም ነበረ። ሰኞ ስፔሻሊስት ጋር መሄድ አለብሽ አሉ። የሚረዱኝን ረዱኝ። ወደ 4 ሰዓት ሆስፒታል ቆይቼ ከዛ በኋላ ወደ ቤቴ ተመለስኩኝ እና በንጋታው ሄድኩኝ። ማደር አይበለው አድሬ ከዛ በኋላ በንጋታውም አዩትና አየችው፣ ስፔሻሊስት ናት። አይታው እንደዚህ ተጎድቷል እስቲ ያለች የሚታዘዙ መድኃኒቶች አደረገች። ይሄንን ከውስጥ መድኃኒት አድርጋ ምናምን አሸገችኝ። ከዛ በኋላ እንግዲህ ሰርጀሪ ነው የምናደርገው ብላ የገና ዕለት ባለወልድ ዕለት በ29 ቀጠሮ ተያዘልኝ። ከዛ በኋላ ቀጠሮ ተይዞልኝ በ29 የገና ዕለት ሄጄ ሲፈታ በጣም ገረማት። ኧረ ያልነገርኳችሁ የመድኃኔዓለም የዋዜማው የአዳር የቤተሰብ ልጆቼን በጠቅላላ ባሌም መሄድ አለባችሁ ብያቸው በጣም የምወደው የልደት በዓል ነውና እዛ በኋላ በቃ እኔ በቃ መብርሃን ወላዲት አምላክ አንቺ አደራሽን እንደው አንድ አይና እንዳታደርጊኝ፣ አደራሽን ወላዲት አምላክ እንደው እንደሰራ ወሰደኝ መድኃኔዓለም አባቴ እያልኩ ከዛ በኋላ በቃ እንትን እያልኩ የጻድቃንዬን እምነት እንደዚህ ራስ ምታት በጣም ነበረኝና እንደዚህ ዙሪያውን እዚህ ጋር አይኔ ጋር ምናምን መድኃኔዓለም አንተ በለተቀንህ አንተ ሁሉን ነገር የምትገጥም የምታስተካክል አንተ አደራህን ለሰርጀሪም ለምንም ነገር አታደርግ። በቃ ቤተሰብ ጠቅላላ ኢትዮጵያም ያሉ እናቴም ሁሉም እነሱም
እንደዛ ጸሎት ላይ ናቸው። ከዛ በኋላ የዛን ቀን ስሄድ በጣም ይገርማል። ምንም እንደዛ የተበሳው ፈሳሽ ነገር የለውም። ፈሳሽ የሚወጣ ነገር ቢኖር ነበር በጣም መጥፎ። በቃ ሰርጀሪውን አናደርግሽም፣ እስቲ አሁን በሂደት ደግሞ እነዚህን መድኃኒቶች ጠብታዎች አድርጊና ከዛ በኋላ እናያለን አሉ። ከዛ በኋላ ያ እንደዛ እንትን ተባለ። ከዛ በቃ ሰርጀሪው መደረጉ ቀረ በመድኃኒት ሁሉ ነገር። ከዛ በኋላ ትላንትና ደግሞ ቼክአፕ ነበረኝ። ትላንትና ሄጄላችሁ ፈታ ስታየው አንድ ጠባሳ አንድ ነገር የተበሳ ምንም ነገር የለውም። እና በጣም የሚገርም ነው የመድኃኔዓለም ድንቅ ተአምር በዘመናችን የተደረገልን የመድኃኔዓለም ድንቅ ተአምር ነው። ለእኔ የደረሰ መድኃኔዓለም በሁላችሁ ቤት ይድረስ፣ ከክፉ ነገር ይጠብቃችሁ። ከሆነብን ይልቅ የተደረገልን ከፍ ያለ ነው። መድኃኔዓለም የለም የሚሳነው፣ አማኑኤል የለም የሚሳነው። እሱ ቃል ሲናገር ተራራው ሜዳ ነው። አማኑኤል የለም የሚሳነው የሚለውን መዝሙር እልል ብላችሁ ዘምሩልኝ። መድኃኔዓለም አዳነን በማይሻር ቃሉ፣ መድኃኔዓለም አዳነን በማይሻር ቃሉ። ደስ ይበለን ደስ ይበለን እልል በሉ። የተደረገለት ሁሉ እልል ይበል። መድኃኔዓለም ያደረገልኝ ተአምር ይሄ ነው። ተአምሩን ልንገራችሁ ብዬ ነው። እና ዓይኔ ይሄ የታሸገው ከውስጥ ታሽጎ የነበረው ወጥቶ ዓይኔ ማየት ችሏል። የመድኃኔዓለምን ድንቅ ስራ ይሄ እንደዚህ መደረግ ስላለበት ነው እንጂ ድንቅ ነው። የእሱ ስራ ድንቅ ነው፣ ድንቅ ነው፣ ድንቅ ነው። ይኸውላችሁ እንደዚህ አድርጌ እንደዚህ ማየት ችያለሁ። ይሄ መደረግ ስላለበት ነው እንጂ ዓይኔ ምንም አልሆነም። እንደዚህ የተበሳው የተደፍኖ መድኃኔዓለም ዓይኔን ካለማየት ወደ ማየት ቀይሮታል። እግዚአብሔርን እልል ብላችሁ አመስግኑልኝ የኔ ቆንጆች እላለሁኝ። በጣም ነው የምወዳችሁ። ክብር ለመድኃኔዓለም፣ ክብር ለእናትና ለልጁ። የእመቤቴ ወዳጆች፣ የመድኃኔዓለም ወዳጆች እግዚአብሔርን አመስግኑልኝ። ሁላችሁም በዘመናችን የተደረገ ተአምር ገብረ መንፈስ ቅዱስ፣ ሚካኤል፣ ገብርኤል ያደረጉልንን በፕሮግራም ቁጭ እያልን እንነጋገራለን፣ እንመሰክራለን። በላይቭ ይሄንን ነገር ለምን አታደርግም ያላችሁኝ አላችሁ። እናደርጋለን፣ እንመሰክራለን። በዘመናችን የራሳችንን ተአምር የተደረገልንን እንመሰክራለን። መድኃኔዓለምን እልል ብላችሁ አመስግኑልኝ። ለእኔ የደረሰ መድኃኔዓለም ለእናንተም ይድረስ። እወዳችኋለሁ። ሰላም ሁኑልኝ።